ሰላም ሰላም እንደናችሁ እንደምን ዋላችሁ። አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ እንግዲህ ምንድነው የአማራ ፋኖ በአንድ መሪ አለመምረጡ ጥቅሙ ነው። አንድ መሪ አለመምረጡ በሴንትራል ኮማንድና በአባት አርበኞች የሚጠበቅ በሴንትራል ኮማንድ መመራቱ እንግዲህ ምን ጥቅም አለው ስትሉ አንደኛ አሁን የአማራ ሁኔታ ከአማራ ሁኔታ አንፃር አሁን የአማራ ፖለቲካ ካለበት ችግር አንፃር እንግዲህ ዘመነ ቢመረጥ ጎጃም ምሬ ቢመረጥ ወሎ ደሳሌ ቢመረጥ ሸዋ ሀብቴ ቢመረጥ ጎንደሬ እያሉ እንግዲህ መከፋፈላቸውን እንዳያሰራጩ አድርጓቸዋል። እንግዲህ የጠላት ኃይል አክቲቪስቱም ሆነ ፖለቲከኛውም አማራን ለመከፋፈል አንድነታቸው አጀንዳ ቀርጸው እቅድ ቀርጸው ለአክቲቪስቶቻቸው እንዲለማመዱትና እንዲያነቡት ንግግር እንዲለማመዱ አንደበተርቱ እንዲሆኑ ተሰጧቸው። ከሳምንት በፊት ተሰጧቸው። እንግዲህ አጀንዳውን እያነቡት እያጠኑት ነው የቆዩ። ምን የብልጽግናና የአማራ ብልጽግና አሽከሮች የነስክንድር አሽከሮች የእስክንድር ተከፋዮች ሁሉም ደርሷቸዋል። እቅዱ ደርሷቸዋል። ነድፎ ነው እንግዲህ እስኪጠብቁ እስኪ ነገር እስክትታወጅ ድረስ ማለት ነው ሲያጠኑት የነበረ ምን ለመከፋፈል ዘመነ እንዲመረጥ በጣም ፍላጎት ነበራቸው። ምክንያቱም ዘመነ ከተመረጠ ጎንደርን ከጎጃም ለመነጠል በጣም ክፍተት ይሰጠናል፣ አጀንዳ ይሰጠናል ብለው አስበው ነበር፣ ተዘጋጅተው ነበር። ሌሎች በቃ ዘመነ ይሆናል ብለው ነበር ያሰቡት። ነገር ግን የአማራ ጥበበኛው የአማራ ፋኖ ደግሞ እንግዲህ በአንድ ብቻ ሳይሆን 13 መሪ በአባት አርበኞች ማንም በማይደራደርበት በእነ አርበኛ ሰፈር መለስና በእነ አርበኛ መሳፍን ተስፉ የሚመራ የአባት አርበኞች በእነሱ ቁንጮ የሚመራ ከነሱ ስር 13ቱ የሴንትራል ኮማንድ አባላት ያሉበት 13ቱም የሴንትራል አባላት በአንድነት የሚወስኑበትን መዋቅር ዘርግተው ሲመጡ እንግዲህ አጀንዳቸውን የያዙትን የቀረጹትን ፕሮፓጋንዳ እንግዲህ ሊውጡት ተገደዋል ማለት ነው። አሁን ወደ ምን ሄዶ እንግዲህ አንድ መሆን ስላልቻሉ ነው። ሀብቴ እኔ ካልመራሁ ብሎ እምቢ ስላለ ነው። ዘመነን መርጠውት ነበር። ሀብቴ እምቢ ጎንደር ካልመራ ጎጃም አይሆንም ብሎ እምቢ ስላለ ነው ወደ ሴንትራል ኮማንድ የሄዱት ምናምን እያሉ እያስወሩ ነው። የጠላት ወሬ እንግዲህ ይህን ይመስላል ማለት ነው። ስለዚህ ረር ደብን በል ያዘጋጃችኋትን ፕሮፓጋንዳ ያዘጋጃችኋትን የአክቲቪዝም ስራ እንግዲህ እኛ ቀርመን በማጋለጣችን እንግዲህ ሊከሽፍባችሁ ችሏል ማለት ነው። ስለዚህ ፋኖ ማለት ይሄ ነው። የአማራ ህዝብ ማለት ይሄ ነው። ለምንም አይመችም ማለት ነው። ለምንም አይመችም፣ ለጠላት አይመችም። ስለዚህ ነው ይሄ ለመከፋፈል ያሰቡት እንግዲህ በዚህ መንገድ ከሽፎባቸዋል። ጥቅሙ ይሄ ነው። ሌላው ደግሞ እንግዲህ ከነ እስክንድር ጋር ባለማወቅ ያሉ ፋኖችም አሉ፣ የፖለቲካ ሰዎችም አሉ። እነሱ እስኪረዱ ነው፣ እነሱ ተሳታፊ መሆን ስላለባቸው ነው። አሁን ትላንትና መሪ መርጠው ቢሆን ኖሮ እነዚህ ባለማወቅ የገቡት አይ ለራሳቸው ተመራርጠው የሚል አስተሳሰብ ይዘው እነሱ ከነሱ ጠላት ከነሱ እንዳይለዩ ለፖለቲካ ስራውን የመለየት ስራውን ራሱ አጀንዳው ውስጥ አለ ይሄ ማለት ነው። ለዛ ሊጠቀምበት አስቦ ነበር። ነገር ግን አሁን እነዚህ አምረው ኦኬ እኛን እንደዚህ ብለው እኛን ለማሳተፍ እንደዚህ ከጠሩን ለምን ፋኖ ሆነን ለአማራ ለምን አንታገልም ብለው ራሳቸውን እንዲገምቱ ራሳቸውን ወደ ራሳቸው ተመልሰው እንዲያስቡ ለማድረግ እንግዲህ ይሄ ይጠቅማል ማለት ነው። ስለዚህ ደረጀም በለው መከተውም በለው ማንም በለው ወደ አማራ ፋኖ ብሔራዊ ኃይል መምጣታቸው አይቀርም በዚህ መንገድ ማለት ነው። ነገር ግን መሪ ተመርጦ ቢሆን ግን ለመምጣት የማያስቡ ምክንያቱም ቦታው ራሳቸው ተመራርጠው የሚል አስተሳሰብ በብልጽግና አክቲቪስትና ፕሮፓጋንዳ ስለሚነዛና ስለሚያሰርጹባቸው ማለት ነው። ስለዚህ ጠቅሞ ይሄ ነው።